ተከታታዮች እንኳን ደህና እንዴት ከረማችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን። ዛሬ የምናቀርብላችሁ ቀደም ሲል አንድ ከሶስት ወር ከአራት ወር በፊት በስንክሳር መጽሔት ላይ የወጣ ፓክስ አሜሪካና የሚል ጽሑፍ አሳጥረንና ለዩቲዩብ እንዲመች አድርገን ያሰናዳነው ነው የምናቀርብላችሁ። ወደ ዝግጅታችን ከመግባታችን በፊት እንግዲህ እንደተለመደው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ዝግጅታችን እንድትከታተሉ ጋብዛለሁ። እንግዲህ ለዚህ መጣጥፍ የተለየ የወሰድኩት መጽሐፍ የለም። ነገር ግን ባለፉት አንድ ዓመቶች ውስጥ ከተለያዩ የዜና ምንጮች እና መጽሔቶች በተለይ ፖለቲኮ ከሚለው እዚህ ኢሮፓ ውስጥ ከሚወጣው እና ከዋሽንግተን ፖስት እንደዚሁም ከኢኮኖሚስት መጽሔቶች ላይ ያገኘቱን ነገር በማጣመር ወደ ፓክስ አሜሪካን አሸጋግሬ የማቀርበው ዝግጅት ነው። ወደ ዝግጅታችን እንግባ። እንግዲህ ፓክስ አሜሪካን የምንለው ቃሉ ራሱ ከላቲን የመጣ አባባል ሲሆን በቁሙ የአሜሪካን ሰላም እንደማለት ነው። ፓክስ አሜሪካና። ይሄ አባባል እንግዲህ በአሜሪካን የተጀመረ ሳይሆን ቀደም ሲል ፓክስ ሮማና ከሚለው አባባልና ጽንሰ ሀሳብ ተያይዞ ለአሜሪካን የተሰጠ ነው። እንግዲህ ወደኋላ ስንሄድ በጥንታዊ ዓለም ፓክስ ሮማና እንደ እኛ ዘመን አቆጣጠር ከ27 ዓመተ ፍዳ እስከ 180 ዓመተ ምህረት ድረስ የዘለቀ 200 ዓመት የሚፈጅ የምዕራቡ ዓለም በሮማን ግዛት አጼ ወይም ኢምፓየር ስር የነበረበት ጊዜ ነው። በዚህ 200 ዓመት ሮማን ዓለምን አንቀጥቅጣ በምትገዛበት ጊዜ ዓለም በዛን ጊዜ የነበረው ዓለም ማለት ነው ለ200 ዓመት በአንጻራዊ ሰላምና ብልጽግና የኖርበት ዘመን ነው። በዛ ዘመን የኃይል ግጭት ወይም ቫዮለንስ በዝቅተኛ ደረጃ የነበረበት ነው። ምክንያቱም ሮማን ብቻዋን ገና ስለወጣች ከሌላ ሀያል ጋር ስለማትዋጋ በአንጻራዊ ሰላም የሰፈነበት ጊዜ ነው። ሰላም እንደ መስፈኑ ደግሞ ንግድም በፊት ከነበረው ሁኔታ በበለጠ የዳበረበት፣ ስነ ጽሁፉም ሁሉም ነገርም የተፋፋመበት ጊዜ ስለነበረ ያንን ዘመን ካለፈ በኋላ ፓክስ ሮማና ይባል ነበር። እንዲሁም ወደ አሜሪካ ስንመጣ ደግሞ ልክ እንደዛው ከ1945 ዓ.ም ማለት ከሁለተኛው ዓለም ጦርነት ማብቃት በኋላ ለብዙ ዘመን ያልታየ ብልጽግና የታየበት፣ የተስፋፋ ዓለም አቀፋዊ ንግድ የተፋፋመበት እና ትልቅ ሀገራት ውጊያ ያላደረጉበት የ80 ዓመት ጊዜ ነው። ከ45 እስከ 25 ዓመት እስከ 2025 ማለት ነው። እንግዲህ ከዛ በፊት የነበረው ጊዜ ለምሳሌ አውሮፓ ውስጥ ብንወስድ የነበሩት ሀያላን መንግስታት ተመጣጣኝ ነበሩ። ስለዚህ ፈረንሳይና እንግሊዝ ሲዋጉ 20 ዓመት 25 ዓመት የሚፈጅ ጦርነት ነበር አንዳንድ ጊዜ የሚዋጉት። ከዛ ደግሞ ፕሩሲያና ሌላው ይዋጋል። ብቻ ከትልቅ ውጊያ ነፃ የሆነበት ጊዜ ዓለም አልነበረም ከሮማን አገዛዝ በኋላ ማለት ነው። እንግዲህ ሁለተኛ ዓለም ጦርነትም በዛው ወደ 7 ዓመት በፈጀ ጊዜ ከተጨራረሱ በኋላ አሜሪካ ብቅ ብላ ወጣች፣ የዓለም ሀያል ሆና ማለት ነው። ለነገሩ እንግዲህ ያኔ ሀያል የነበሩት ሁለት ቢሆኑም ነገር ግን በእውነት ሀያሏ አሜሪካ ብቻ ስለነበረች ዘመኑን ፓክስ አሜሪካና እንለዋለን ወይም ይባላል። ይቅርታ። እንግዲህ ፓክስ አሜሪካና በሶስት ሁኔታ ማየት እንችላለን። አንደኛ አሜሪካ ጠላቶቿን የምታስታግስበት፣ ወዳጆቿን ደግሞ የሰላም ዋስትና የምትሰጥበት አንድ። ሁለት የዓለም ገበያዎች ክፍት ሆነው ሸቀጥ፣ ካፒታልና አስተሳሰብ በተወሰነ ደረጃ ደግሞ ሌበርም እንደ ልቡ የሚዘዋወርበት። በሶስተኛ ነገር ደግሞ የነፃነት ዲሞክራሲና የህግ የበላይነት በብዙ ቦታዎች ላይ እንደ መር ሆኖ ስራ ላይ የዋለበት ዘመን ነው። ይሄን ነው እንግዲህ ከአፕሪል 1945 ጀምሮ እስካሁን እስካለንበት ድረስ በብዛት በዓለም አቀፍ ደረጃ የሰፈነውን ስርዓት ነው ፓክስ አሜሪካና የምንለው። እንግዲህ ከ1945 ዓመት በኋላ ናዚ ጀርመኒ እና ጃፓኑ ሲሸነፉ
ዓለም በሁለት ሀያላን ትተዳደር ነበር ይባላል። ልክ ነው። ሶቪየት ዩኒየን በአንድ በኩል፣ አሜሪካ በሌላ በኩል ማለት ነው። ነገር ግን የዚህ የሁለት ሀያላን ጽንሰ ሀሳብ በሚሊታሪ ካልሆነ በስተቀር በኢኮኖሚ የለም። በሚሊታሪ እርግጥ ሁለቱም የሚፈራሩ ነበሩ። ሁለቱም ኒውክሌር ያላቸው ስለሆኑ እርስ በርስ ሊጋጩ ኖሮ ዓለም የምትደርስበት ሁኔታን አለማሰብ ይቻላል። ስለዚህ ሁለቱም የየራሳቸውን ዞን ኦፍ ኢንፍሉዌንስ ወይም ደግሞ ተጽዕኖ ቦታ ይዘው ተቀምጠው ነበር። ያም ቢሆን አብዛኛውን የያዘችው አሜሪካ ስትሆን የዚህ የሁለት ሀያልነት ሀሳብም ከወታደራዊነት ያለፈ አይደለም። ለምሳሌ በኢኮኖሚ ብንሄድ ሶቪየት ዩኒየን ሁለተኛ እንኳን አልነበረችም ያኔ። ሁለተኛዋ በኢኮኖሚ ሀያል መጀመሪያ ምዕራብ ጀርመን፣ ከዛ ቀጥሎ ጃፓን፣ በሶስተኛ ደረጃ ደግሞ የመጣችው ቻይና ነች እንጂ ሶቪየት ዩኒየን እዛ ውስጥም የለበትም። እና በትክክል ጂዲፒ እና በነፍስ ወከፍ ገቢ ካየን እንደውም እንጃ ሶቪየት ዩኒየን አሁን 13 ነው 14ኛ ነች። ያንዴም ብትሆን ከአምስተኛ አካባቢ ካልሆነ በስተቀር እስከዚህም ገና የምትታይ አልነበረች። ስለዚህ እውነተኛዋ ልዕለ ሀያል አሜሪካ ነበረች ብንል አንሳሳትም። እንግዲህ አሜሪካ ይህንን ፓክስ አሜሪካናን ቲዮሪ ይዛ ዓለምን የምትመራበት ሁኔታ በፖለቲካና በኢኮኖሚ ለይተን ለማየት እንችላለን። በፖለቲካው ረገድ እንግዲህ መጀመሪያ ያቋቋሙት የተባበሩት መንግስታት ድርጅትን ከነ ቅርንጫፎቹ ናቸው። ይሄ እንግዲህ እንደ አንድ ትልቅ ተቋም ወይም ኢንስቲትዩት ዓለም የምትመራበት ነው። ከሞላ ጎደል በፈቃደኝነት ቢሆንም ከነ ቅርንጫፎቹ እና ቻርተሩ ደግሞ ልክ እንደ ዓለም ህገ መንግስቱ ሰዱት። ስትሪክትሊ ማለት ሳይሆን በአጠቃላይ ሁሉም በአንድ ወይም በሌላ መንገድ የሚስማማበት ማለት ነው የተባበሩት መንግስታት። ከዛ ሌላ ደግሞ አህጉሮቹ ደግሞ ለብቻ አለ። የአፍሪካነት ድርጅት ለብቻው፣ የአሜሪካ ሀገሮች ለብቻው። ያ ከተባበሩት መንግስታት የተወሰደ ከቻርተሩ በተወሰደ ጽንሰ ሀሳብ መሰረት የሚሄድ ነው። ይሄ እንግዲህ በፖለቲካ ረገድ ያመቻቻችው ስትሆን የዲሞክራሲና የሊበራል ዲሞክራሲውን በኋላ እናየዋለን። በኢኮኖሚ ረገድ ደግሞ ያየ እንደሆነ መጀመሪያ የጀመረችው በማርሻል ፕላን ነበር። አሜሪካኖች በዚህ ማርሻል ፕላን 13.3 ቢሊዮን ዶላር መድበው በዓለም ባንክና በአይኤምኤፍ አማካይነት አውሮፓ በጦርነት ከወደመችበት ከፍርስራሽ እንድትነሳ ለማድረግ የመጀመሪያውን እርምጃ የወሰዱበት ነው። እርግጥ ይህንን 13.3 ቢሊዮን ሲሰጡ በብድር አይደለም የሚሰጡት፣ በነፃ ነው። ነገር ግን እነዚህ ሀገሮች የሚያስፈልጋቸውን ለመልሰው ግንባታ እና ለዴቨሎፕመንት ለእድገት የሚያስፈልጋቸው ነገሮች የሚገዙት ከአሜሪካ ነበር። በተዘዋዋሪ ትንሽ እንደ ተጽዕኖም ነበረ። ለነገሩ ከሌላም ንግዛ ቢሉ አልነበረም በዛ ጊዜ ሌላ ኃይል። ያም ሆኖ አውሮፓኖች አሁንም ድረስ ቢሆን ለዛ ባለውለተኛ ናቸው። ምክንያቱም በቸገረ ጊዜ አንድ ሀገር እንኳን በነፃ በብድር እንኳን ገንዘብ ሰጥቶ መልሰ ከኔ ማሽነሪ ገዝተህ ራስን አደራጅ ቢባል የሚከፋው ትንሽ ነው የሚመስለኝ። በዛ መሰረት እንግዲህ ኢኮኖሚም በዛ ነው የያዙት። ግን ከማርሻል ፕላን ውጭም ሁለት ትልልቅ እንትኖች ነበሩ፣ ተቋሞች። የመጀመሪያው ጋት ይባላል፣ ጀነራል አግሪመንት ኦን ታሪፍ ኤንድ ትሬድ ነው። ታሪፍና ትሬድ እንዴት በዓለም አቀፍ ደረጃ መሰራት እንዳለበት በዝርዝር ህግ ወጥቶ በዛ መሰረት ነበር ዓለም የሚነጋገደው። ሆኖም ከጊዜ በኋላ ጋት እያረጀ መጣ። ምክንያቱም የዓለም ኢኮኖሚ እየዳበረ አዳዲስ የቴክኖሎጂ ምርቶች እየመጡ ሲመጡ በፊት የነበረው ህግ ሊሰራ ስላልቻለ የዓለም የንግድ ድርጅት ወይም ደግሞ WTO ተመሰረተ። ይሄ ጋትን ተክቶ የሚሰራ የዓለም አገሮች ኢንቨስትመንትም ሆነ በተለይ ንግድ የሚነጋገዱበት መሰረታዊ ህግ ነው። የዚህ አባል ለመሆንም ቀላል አይደለም። ብዙ ጥረት ይጠይቃል። ቻይና ለምሳሌ ከ20 ዓመት በኋላ ነው የWTO አባል ለመሆን የቻለችው። ኢትዮጵያኖች እስካሁን እየሞከሩም አቅቷቸዋል። ምክንያቱም የሚጠየቀው ብዙ ነገር ነው። WTO ውስጥ አባል ለመሆን በግድ ዲሞክራት ሁን አትባልም፣ የዲሞክራሲ ሁን አትባልም። ነገር ግን በሀገር ውስጥ የግል ኢኮኖሚ የግል ንብረት ኢኮኖሚ ሳይሆን የግል ንብረት
የተጠበቀ መሆን አለበት። የአንድ ሰው የግል ንብረት በጣም ከፍተኛ በደል እስካልሰራ ድረስ የማይነካ መሆን አለበት፣ ወይም ይሄን ለማክበር መቻል አለበት። ሁለተኛ ኮንትራቶች ስራ ላይ የሚውሉበት አገር፣ በነዛ ኮንትራቶች አማካኝነት መንግስትም ቢሆን ተከሰው የሚፈረድበትን ሁኔታ ስታመቻች ነው። ቻይናዎች ይህን ሁለቱን ነገር ለመስራት ችለዋል። እንደውም በ2021 በወጣ አንድ መጽሐፍ ላይ ከዛ በፊት ባሉት 4 ዓመታት ውስጥ ወደ 19,000 ኬዞች መንግስት የተከዘበት ኬዞች ፍርድ ቤት ላይ ቀርቦ በአብዛኛው ተረድተዋል። እንግዲህ ይህንን እነዚህ ነገሮች ስታመቻች ነው እዛ ውስጥ የምትገባው ማለት ነው። ለማንኛውም ኢኮኖሚውን በዚህ ረገድ ነበር ፓክስ አሜሪካና እየመራው ያለው የነበረው አሁንም ያለው ማለት ነው። ይሄ በኢኮኖሚ ነው። በወታደር ረገድ ስንሄድ የአሜሪካ ግዙፍ የመከላከያ ኃይል ከ100 በላይ በሆኑ ቦታዎችና አገሮች ላይ ዓለም ላይ ቤዝ ነበረው። ሀገራችን ላይ ቢሆን ቃኘው ስቴሽን ነበረ። ከነዛ ቤዞች ተነስተው ደግሞ በ5ቱም ኦሽኖች ላይ፣ ውቅያኖሶች ላይ፣ ባህሮች ላይ እንደ ልብ የሚዘዋወር ግዙፍ የአሜሪካ የመከላከያ ኃይል ነበር። ከዛ ውጭም ኔቶን አደራጅተው በኔቶ አማካይነት አሁንም ያለ ነው። በዚህ በወታደር ረገድ ይሄ ነበር እንትኑ ተቋሙ። ከዛ ውጭ ደግሞ ስንሄድ በሳይንስ እና በቴክኖሎጂ ደግሞ እጅግ ያደገ የነበረበት ሀገር ነው። በዚህም ደግሞ የእድገቱ መሪ የነበረችው አሜሪካ ነበረች። አሁን እንኳን ተገዳዳሪ ቢኖርባትም በተለይ በሳይንስ ረገድ ከሁለተኛ ዓለም ጦርነት በኋላ ለሪሰርች እና ዴቨሎፕመንት በጣም ብዙ ገንዘብ መድበው በአጠቃላይ የሚፈጠሩ አዲስ ነገሮች በሙሉ ወይ በአሜሪካኖች ወይም ደግሞ አሜሪካኖች በሚያግዙበት ሀገር ብቻ የሚፈጠር ነበር። ስለዚህም እንደውም ከ45 ዓመት በፊት ቢሆን ከ1920 ዓመተ ምህረት ወዲህ የሳይንስን ሽልማት የኖቤልን የሳይንስ ሽልማት እንዳለ ከ70% በላይ የሚወስዱት አሜሪካኖች ነበሩ። የአዲስ ነገር ፈልሳፊዎች ስለሆኑ ማለት ነው። በቴክኖሎጂ ድረስ መቼም ያው ጨረቃ ላይ የወጡና አጽናፈ ሰማይን ወይም ደግሞ ዩኒቨርስን ከመቼውም በላይ የታሰሰበት ዘመን ነው። ይሄ በጣም ትልቅ እንትን ነው የተደረሰበት ማለት ነው። ይሄ እንግዲህ በሳይንስ ረገድ ነው። በፖለቲካው ረገድ ተመልሰን ወደ ሊበራል ዲሞክራሲ ስርዓት እንምጣና አሜሪካ ያሰፈነችው ዲሞክራሲያዊ ስርዓት ወይም የካፒታሊስት ዲሞክራሲያዊ ስርዓት በመሰረቱ ለዓለም የመጨረሻው ምርቃት አድርጌ ነው የምወስደው እኔ። የራሱ ድክመት ቢኖረውም በጣም ሰፊ መብትን ለህዝብ የሚሰጥ ለሀገራት የሚሰጥ እና እስካሁን በዓለም ላይ በዛ ስርዓት በዛ ደረጃ የአንድ ሀገርም ሆነ የዓለም ህዝብ ያልተዳደረበት ሁኔታ ነው ያለው እና ለዚህ እንደው ብዙ ማስረጃዎች ብናቀርብም እንግዲህ አሜሪካ በምራችው ጊዜ በዓለም ላይ የነበሩት ሀገሮች በሙሉ ዲሞክራሲ ነበሩ ለማለት ሳይሆን ወዳጆቿ የሆኑት ራሳቸው በብዛት አምባገነኖች ነበሩ። ሆኖም እንደ ፖለቲካ ስርዓት እንደ አይዲዮሎጂ የተቀመጠ ስርዓትና ይሄም ስርዓት በእኔ እይታ በጣም ጥሩ የሆነ ከድክመቱ ጥንካሬው የሚገዝፍ ስርዓት ነው። እንደው አንዳንድ ምሳሌዎችን ለማስረዳት ለምሳሌ እኛ ተማሪ የነበርን ጊዜ በደርግ ጊዜ ማለት ነው ዩኒቨርሲቲ ተማሪ ሆነን ሶሻሊስት ነበረች ሀገራችን። የዩኒቨርሲቲ ፕሮፌሰሮቻችንም በከፊል የኢሴፓ አባል ስለነበሩ በጣም ጸረ ኢምፔሪያሊስት ነበሩ። አሜሪካን ማውገዝ የየዕለት ስራቸው ነበረ እና በአንድ ወይም በሌላ መንገድ ብቻ የሶሻሊዝም መልካምነት የሚሰበክበት ሀገር ነበረ። ሆኖም በ83 ዓመተ ምህረት የደርግ መንግስት ሲገረሰስ እነዛ ሁሉ ዶክተሮች እና ፕሮፌሰሮች ወደ ራሽያ አልሄዱም፣ ወደ ሶቪየት ዩኒየን አልሄዱም። ሲደግፏት የኖሩት ቢሆንም የሄዱት የት ነው? አሁንም ወደ አሜሪካ ነው። እንግዲህ አንድ ሀገር ምን ያህል ነፃ እንደሆነ መታየት እነዚህን የተቃወሙት እንኳን ለመቀበል ብዙም የሚያመነታ ሀገር አይደለም፣ ስደተኛ እስከሆኑ ድረስ መብታቸውን የማስከበሩ ረገድ ማለት ነው። አሜሪካ ስል እንግዲህ ምዕራባውያንንም በማጠቃለል ነው። ሌላው በቅርቡ እንኳን ካየነው አንዳንድ ድርጊት ብንነሳ በሰሜኑ ጦርነት ጊዜ ትግራይ ውስጥ በነበረው ጦርነት ጊዜ በአሜሪካ የሚገኙ ኢትዮጵያውያን በብዛት አሜሪካ በዛ ጊዜ
ኢትዮጵያን በተመለከተ የተከተለችውን ፖሊሲ በመቃወም በጣም በተደጋጋሚ ኖሞር የሚባል አሜሪካ እጅሽን ከኢትዮጵያ ላይ አንሺ የሚል ትልቅ ንቅናቄ ያደርጉ ነበር። ያን ካደረጉ በኋላ ተመልሰው ወደ ስራቸው ወደ ትምህርታቸውም ምንም ነገር ሳይደርስባቸው ይሰማራሉ። አሁንም እየኖሩ ነው። እስቲ ጊዜ ይሄን ጉዳይ በራሻ ወይም ፔኪንግ ላይ አስቡት። አሁን ፔኪንግ ላይ ያሉ ኢትዮጵያውያን ቻይና በኢትዮጵያ የምትከተለውን ፖሊሲ በመቃወም ሰላማዊ ሰልፍ ቢያደርጉ መጀመሪያ ነገር አያደርጉም። የሚሞክር ነገር አይደለም፣ አይታሰብም። አደረጉ እንኳን ቢባል ከዛ ቀጥሎ ሳምንት ቻይና ውስጥ መቆየታቸውን እጠራጠራለሁ። ካልታሰሩ ነው ያው እንጂ ተባረው ነው የሚሄዱት። እንግዲህ በዚህ አይነት እቃዎች ብቻ ሳይሆኑ ሰዎችም አስተሳሰቡን እንደ ልብ የሚሄድበት ስርዓት ነው በአንጻራዊነት። ይሄ እንግዲህ ፓክስ አሜሪካና ለዓለም ካበረከተው ነገር አንዱ ነው። ሌላው የአሜሪካ መራሹ የእርዳታ ስርዓት ነው። ይሄ የእርዳታ ስርዓት የራሱ የሆኑት ብዙ ስንክሳሮች ቢኖሩበትም የሶስተኛ ዓለም አገራት በተለይ በከፍተኛ ሁኔታ በተፈጥሮም ሆነ በጦርነት ምክንያት ችግር ውስጥ ሲገቡ በጣም በአፋጣኝ የሚደርስ ነበረ። እነ ዩኤስ ኤድ አይነት የመሳሰሉት ማለት ነው። አሁንም እንግዲህ ወደ ኢትዮጵያ ልውሰዳችሁና በ1977 በነበረው ትልቁ ድርቅ ጊዜ የሀገራችን መንግስት መቼም ያኔ ሬገንና አሜሪካንን በመስደብ አንደኛ ነበረ። በማውገዝ ምን ማለት እንጃ ብቻ በጣም እንትን ነበረ። በዛ ሰዓት ትልቁ ችግር ደርሰው ከ200,000 በላይ ሰው ሲሞት ግን መጀመሪያ ደርሰው በብዛትም በጥራትም እርዳታ ያደረጉት አሜሪካኖች ነበሩ። ከሶቪየት ዩኒየን 1 ሊትር ዘይት 1 ኩንታል ስንዴም አልመጣም። እንግዲህ ይሄ የሰብአዊ እንትናቸውን የሚያሳይ ነው። ሌላው ብዙ ጊዜ የራሳችን አድርገን ስለምንመለከተው ፓክስ አሜሪካ ውስጥ ያለው የአሜሪካ ትልቅ ኃይል ሶፍት ፓወር ነው። ሶፍት ፓወር ማለት ለስላሳው ኃይል ማለት ነው። ይሄ አሜሪካኖች ፖፕ ካልቸር የሚሉት ነው፣ ፖፑላር ካልቸር የሚሉት ነው። ይሄ ማለት ከሁለተኛው ዓለም ጦርነት በኋላ በተወሰነ ደረጃ ከዛ በፊትም የአሜሪካ ፊልሞች፣ ሙዚቃዎች እና የልቦለድ ድርሰቶች ዓለምን ያጥለቀለቁበት ነው። በጣም እርካታን የሚሰጡ ማለት የአእምሮ ደስታን የሚሰጡ የሚያዝናኑ ነገሮች ነበሩ እና እነዚህ በጣም ዶሚናንት ነበሩ። ለምሳሌ በፊልም የወሰድን እንደሆነ እኛ ከልጅነታችን ጀምሮ ከኛም በፊት ሆነ እስካሁን አሉ የምንላቸው ዋና ዋና የፊልም አክተሮች እና ጥሩ ፊልሞች እንደ 90% ብል ምንም ማጋነን አይሆንም የአሜሪካኖች ነበሩ። እነ ጆን ዌይን፣ ኤሊዛቤት ቴይለር፣ ማርሎን ብራንዶ፣ ክሊንት ኢስትውድ፣ እነ ፓውል ኒውማን ከሆኖቹ ደግሞ እነ ዴንዚል ዋሽንግተን፣ ቶም ሃንክስ፣ እነዚህ በሙሉ የአሜሪካን አክተሮች ናቸው። እንግዲህ አባይን በጭልፋ ናቸው፣ ብዙ ናቸው። ፊልሞችን ቢሆን እንደዛ ሁሉም የሚያያቸው የሚወዳቸው ነበር። በዘፈንም ቢሆን እንደዛው ነበር። እንግዲህ ከፍራንክ ሲናትራ ጀምሮ አሪታ ፍራንክሊን ብትሉ፣ ኤልቪስ ፕሪስሊ፣ ማይክል ጃክሰን፣ ማዶና፣ አሁን ደግሞ እነ ቢዮንሴ እና ሌዲ ጋጋ ጠቅላላ አሁን እዚህ እኔ ባለሁበት ቤልጂክ ውስጥ ያሉት ኤፍኤሞች በሙሉ የሚያስተላልፉት ሙዚቃ አለምንም ማጋነን ከ70% በላይ የአሜሪካ ፖፕ ሚውዚክ ነው። የትም ፈረንሳይም ብትሄዱ እንደዛ ነው፣ ጀርመንም ብትሄዱ እንደዛ ነው። የራሳቸው ሙዚቃ 40% እንኳን አያሰሙም። በዚህ ደረጃ ነበር እንግዲህ ዓለምን ፓክስ አሜሪካ ዓለም ላይ ያለው ተጽዕኖ አሁንም ቢሆን እየደከመ መጣ እንጂ ያልጠፋ ማለት ነው። ይሄን ሁሉ ስል ግን ይሄ ፓክስ አሜሪካና ምሉ በኩል ይሄ የሆነ ስራ የሌለበት ንጹህ እንትን ነው ለማለት አይደለም በጭራሽ። አሜሪካ ህዝቦቻቸውን የሚበድሉና መሪዎችን ስትደግፍ የኖረች ሀገር ነች። አድሃሪና በጣም ጨቋኝ መሪዎች ህዝቦቻቸውን ረግጠው እንደ ልብ መግዛት የቻሉት በአሜሪካ ድጋፍ ነው። በቪየትናም ያ ሁሉ ህዝብ ያለቀው በአሜሪካኖች የጦር መሳሪያ በተለይ የአየር እንትን ነው። በሰው ሀገር ገብታ ለምን ሶሻሊስት ሆናላቸው በሚል ብቻ መብታቸውን በመርገጥ ማለት ነው። ከዛም በኢራቅ የተደረገውን የምናውቀው ነው። መጀመሪያ
ከኩዌት የወጡበት ሳይሆን ከዛ ቀጥሎ ሳዳምን ለመጣል የሄዱበት ሁኔታ በጣም አንደኛ አልተሳካም። ሳዳም መውደቁን አታዩ። የተካው ግን የባሰ ስርዓት ነው። በአፍጋኒስታንም እንደዛ። አሁን በቅርቡ ደግሞ ባለፉት 2 ዓመታት እስራኤል በፍልስጤም ላይ የምታደርገው እንትን መቶ በገንዘብም በእንትንም ስደግፍ የነበረች አሜሪካ ነች። ቆየት የሚለውን በአፍሪካ ደረጃ ካየን ደግሞ የደቡብ አፍሪካን ዘረኛ ስርዓት ነጮች ጥቁሮቹን ፊት ለፊት የሚገዙበትን ስርዓት በይፋ ስደግፍ ኖራለች አሜሪካ። ይሄ ሁሉ ሕጸጻው ነው። ነገር ግን በታሪክ ላይ የምንሰጠው ፍርድ ሁልጊዜ ሚዛናዊ ከሆነ መሆንም አለበት። መልካሙንና ክፉውን በሚዛን ላይ ካስቀመጥን መቼም በእኔ እምነት ፓክስ አሜሪካ ሚዛኑ ይደፋል። የጥሩነት ሚዛኑ ይደፋል። ራሱን እያደሰ የሚሄዱ ነገር የመሻሻሉ ነገር ለዓለሙም አስፈላጊ የመሆኑ ነገር በጣም የሚታይ የሚጨበጥ ነው። እንግዲህ ፓክስ አሜሪካና እስከ ጃንዋሪ 2025 ድረስ በዚህ ሁኔታ ነበር የቀጠለው። ከዛ በኋላ ግን ይሄ ስርዓት ትልቅ ተግዳሮት ገጥሞታል። በአሁኑ ጊዜ ከውጭ ሳይሆን ከራሱ። እንግዲህ አሜሪካ በዓለም ላይ በጣም የምትወደድበትና የምትደገፍበት አንዱ ነገር የህግ የበላይነት የሰፈነባትና ያን ነገር ደግሞ በመጠኑም ቢሆን ስራ ላይ ስለምታውለው ነው። ይህ ነገር አሁን እየቀረ ሄደዋል። ህግን በመጣስ ረገድ አሜሪካኖች እንደውም የመጀመሪያ የመሆን ነገር ሆነዋል። እንግዲህ ከጃንዋሪ በኋላ ስል እንግዲህ እንትና ከተነሳበት ጊዜ ማለት ነው ዶናልድ ትራምፕ። ከዛ በፊትም ደግሞ ከ4 ዓመት በፊት እንደዚሁ አገዛዝ ላይ በነበረበት ጊዜ ማለት ነው። በዛ ጊዜ እነ ዶናልድ ትራምፕ ተነስቶ ካናዳን እንጠቀልላለሁ፣ ግሪንላንድን ሄጄ አስገብራለሁ፣ ከጋዛ ዜጎችን በሙሉ አባረሬ ሪሶርት አደርገዋለሁ ሲል ምንም አይነት ህግና ስነስርዓት ሌላ ሀገር ላይ ለማስከበር ወይም ደግሞ ህግና ስነስርዓት ሲጠፋ አቤት ለምን እንዲህ ታደርጋላችሁ ለማለት ብዙም የሞራል ኃይል የሌለ ሆኗል። ይሄ እንግዲህ በፖለቲካው ብቻ ሳይሆን በኢኮኖሚውም ልክ እንደዛ ሆኗል። በኢኮኖሚ በፊት እንግዲህ በመስጠትና በመቀበል በመሸጥና በመግዛት ላይ የተመሰረተ በደብሊው ቲኦ ቅድም እንዳልኳችሁ በዓለም የንግድ ድርጅት አማካይነት ስርዓት ይዞ የሚሄድ ነገር ነበረ። አሁን ያን ነገር ሙሉ በሙሉ እያፈረሰች ያለችው አሜሪካ ነች። ይኸውም ታሪፍ በሚለው ታሪፉም ቢሆን በህግና በስነ ስርዓት በኮንትራት ያለን ነገር ሁሉ እየሰረዙ በመሄድ ሁኔታ ያንን አካሄድ በመከተሏ ነው። እንግዲህ ለዚህ አሁን አሜሪካኖች የሚያቀርቡት ምክንያት አሜሪካኖች እንኳን ሳይሆን ትራምፕና ደጋፊዎች የሚያቀርቡት ምክንያት ምንድን ነው? ሌሎች በእኛ እየተጠቀሙ ነው፣ ከኛ አይገዙም፣ ነገር ግን እቃዎቻቸውን በሙሉ መጥተው እኛ ጋር ያራግፋሉ። ስለዚህ ይሄን ነገር ለማስተካከል ነው ይሄን እርምጃ የምንወስደው ይላሉ። እንግዲህ ዘለቅ ብለን በኢኮኖሚ እስካየ ነው ይሄን ቢሆን ትክክለኛ አባባል አይደለም። ራሳቸው ባመጡት ግሎባላይዜሽን እቃዎች፣ ሰዎችና ካፒታል ከቦታ ወደ ቦታ አምራች በሆነ እንትን መንቀሳቀስ አለበት ብለው ነገሩን ያመጡት እነሱ ናቸው። አሁን በሌላ ምክንያት የራሳቸው ኢኮኖሚ ሲደክም የህዝቡን አስተሳሰብ ከራሳቸው ድክመት ወደ ሌላ ለማስቀየስ ያደረጉት እንትን ነው። የአሜሪካ ኢኮኖሚ አሁንም ቢሆን በደህና ሁኔታ ያለ ቢሆንም በተለይ የአሜሪካ መንግስት ዕዳ በጣም እየጨመረ ከጠቅላላ ብሔራዊ ገቢው 120% እያለፈ ነው ሄደው። በ24 የአሜሪካ ዶሜስቲክ የጥቅል ብሔራዊ ገቢ 29 ትሪሊዮን አካባቢ ሲሆን የመንግስቱ ዕዳ ግን 35 ቢሊዮን ነው። እንግዲህ አስቡ፣ ከ100% በላይ ማለት ነው። ይሄ ሊሆን የቻለበት ምክንያት እነሱ እንዳሉት እነሱ ደግ ሆነው ገበያቸውን ከፍተው ሌላው ስለዘጋ አይደለም። የራሱ እንትን ይኖረዋል፣ ያ ግን በጣም ጥቂት ነው። ዋናው ነገር የመንግስት ገቢ አንዱ ትልቁ በጣም ትልልቅ ኩባንያዎችና ድርጅቶች ከሚያገኙት ቀረጥ ነው። ይሄ ቀረጥ ላለፉት 25 ዓመታት ከቡሽ ጀምሮ እየቀነሰ እንጂ ሄደው አልጨመረም። የአሜሪካ መንግስት ወጪ ያ ሆኖ ነገር ግን
ለሀብታሞች የቀረጡን ነገር እየቀነሱ ሲሄዱ ከገቢው ወጪው ያመዝናል ማለት ነው። ዋናው ችግር እዛ ላይ ሲሆን፣ ነገር ግን የአሜሪካ ፖለቲከኞች ያንን ለማስቀየስ ያ ችግር አውሮፓውያን ሆነ ጃፓኖች እኛን እየሸወዱ እቃቸውን እዚህ እየመጡ እያራገፉ በሚል ነው የያዙት። ነገር ግን ያንንም ቢሆን በስነ ስርዓት ህግን በተከተለ ሁኔታ አልያዙትም። ታሪፉንም ቢሆን ማለት ነው። አንደኛ ታሪፉ በዘፈቀደ ነው የሚደረገው፣ በዘፈቀደ ነው ደግሞ የሚነሳው። አብዛኞቹ ምክንያቶች በተለይ አሁን ደግሞ ከኢኮኖሚ ጭራሽ ውጭ ናቸው። ለምሳሌ ህንድ ላይ የተጣለውን 50% ታሪፍ ብናይ የተሰጠው ምክንያት ምንድን ነው? ህንድ ከሶቪየት ዩኒየን ከራሽያ ነዳጅ ስለምትገዛ የሚል ነው። እንግዲህ ቻይናም ከራሽያ ነዳጅ ትገዛለች፣ ግን እሷ ላይ በዚህ ምክንያት የጨመረው ታሪፍ የለም። ህንድ ላይ ዋና የጨመረበት ምክንያት ምንድን ነው? ከ6 ወራት ነው ምናምን አካባቢ በፊት ህንድና ፓኪስታን ጦርነት ከፍተው ነበር። ያንን ጦርነት አሜሪካ ገብቶ ለማስቆም ችሏል። በዚህ ሊመሰገን ይገባዋል ትራምፕ። ነገር ግን ጦርነቱ እንዳለቀ ወዲያው ፓኪስታኖች ድሮም የአሜሪካ በጣም እንትን ናቸው፣ የትራምፕን ሚና በጣም አጋነው ለኖቤል ሽልማት እንዲታጭ ሀሳብ አቅርበናል ሲሉ የህንዱ ጠቅላይ ሚኒስትር ዝም አለ። ይህን ለማድረግም አልፈልግም፣ ሲጠየቅም ጭራሽ እምቢ ነው ያለው። በዚህ ተናዶ ከዛ በፊት ተገናኝተው ተነጋግረው የሶቪየትን የራሽያን ነዳጅ አላነሳም ነበር፣ 50% ህንድ ላይ ጣለበት። እንግዲህ በህግና በስነ ስርዓት መመራቱ እየቀረ ሄደ ማለት ነው። በዚህ ታሪፍ ህንድ ትጎዳለች፣ ነገር ግን አሜሪካንም ተጎጂ ነች፣ ከዛ የምትተርፋለች። በዛ ዓለም ተገርሞ ሳያበቃ ብራዚል ላይ ሌላ ነገር ተፈጠረ። ብራዚል ላይ ከዚህ በፊት የነበረው ጃኔሮ የሚባለው መሪ እንደ ማነው ትራምፕ ፖፑሊስት የሚባለውን አይዲዮሎጂ የሚከተል ስለነበረ ሽርክ ናቸው። በህዝብ ከስልጣን ሲወርድ ልክ ትራምፕ የሚወረደ ጊዜ አለቅም ብሎ እንዳንገራገረው ይሄም አለቅም ብሎ ብዙ አንገራግሮ ትልቅ ጥፋትም ስለሰራ ከፍተኛ ፍርድ ቤት ቀርቦ እየተፈረደበት ባለው ወቅት የፍርዱ ሂደት እየሄደ እንዳለ ልጁ ይመጣል አሜሪካ፣ የቀድሞ ፕሬዚዳንት ልጅ ማለት ነው። እና ትራምፕን ምን ይለዋል? የከፍተኛ ፍርድ ቤት ዳኞች ላይ ማዕቀብ አድርግባቸው፣ አባቴ ላይ ሊፈርዱበት ስለሆነ ሰዎቹ ላይ ነው እሱ የጠየቀው። ትራምፕ ነው እንዲህ ያለ እና ሰዎቹም ላይ ማዕቀብ ማነው ብራዚል ላይ እንዲሁ 50%። እንግዲህ በዚህ አይነት ዋና ዋናዎቹ የዓለም ኢኮኖሚዎች በአሁኑ ጊዜ ምን እያደረጉ ነው ብላችሁ ብትጠይቁኝ ይሄ በይፋ ያወጡት ነው። ከካናዳ ጀምሮ በተቻለ መጠን ካሁን ወዲያ ያለንን ንግድ ከአሜሪካ ውጭ እናድርገው፣ አሜሪካ ውስጥም ኢንቨስት ለማድረግ እርግጠኛ መሆን የለብንም። ጀርመንም አጠቃላይ ኢዩም ጃፓንም ይሄን ነው እየተከተሉ ያሉት። እንግዲህ ይሄ በራስ ላይ ራስ ተኩሶ ራስን እንደመግደል ነው። ይሄ በመጀመሪያ ደረጃ አሜሪካን ይጎዳል ራሱ። በሁለተኛ ደረጃ ግን ዓለምን ነው የሚጎዳው። ለምሳሌ ባለፉት ጊዜያቶች የሶስተኛው ዓለም ዲክታተር መሪዎች ህዝባቸው ላይ እንደፈለጋቸው ከመጨፈራቸው በፊት ትንሽ ልጓም ነበራቸው። አሜሪካን ማዕቀብ ያደርግብናል እንዲህ ብቻ በፍርሃት ነበራቸው። አሁን ግን ራሱ የዲሞክራሲ ስርዓት ሀገር ውስጥ በተለያየ ሁኔታ እየሸረሸረው ያለ መንግስት ለምን አንተ ሀገር ውስጥ ይህን ፈጸምክ ብሎ እንትን ለማለት ፍላጎቱም እንትኑም የለውም። ስለዚህ የፓክስ አሜሪካና እየደከመና እየተሸረሸረ መሄድ ለአሜሪካም ለዓለምም ጥሩ ያልሆነ ሁኔታ ውስጥ እየገባን ነው። መጪው ጊዜ ትንሽ ጨለም ያለው ነው ለማለት ነው። ይሄን ለማስወገድ እንግዲህ ከሁሉም በላይ መጀመሪያ መስራት ያለባቸው አሜሪካኖች ናቸው። የአሜሪካ ተቋሞች፣ የአሜሪካ ፖለቲካ ፓርቲዎች ለራሳቸው ሲሉ፣ ምክንያቱም ዋናውና ትልልቅ ኩባንያዎቻቸው በዓለም ላይ የሚነግዱ በዓለም ላይ የሚያተርፉ እንደመሆናቸው መጠን ወደ ቀልባቸው ተመልሰው የበፊት እንትናቸውን ለመጨበጥ መጣር አለባቸው። ሌሎች ሀገሮችም ቢሆን የፓክስ አሜሪካን ወጪ
በተለይ የሚሊታሪን ወጪ ሙሉ በሙሉ በአሜሪካ ላይ ከመጣል የራሳቸውንም ድርሻ ማድረግ አለባቸው። በተለይ አውሮፓውያን እና ጃፓን። አሜሪካ ዕዳ የለበትም ለሁሉም ነገር ከአጠቃላይ ወጪ 80% 90% የሚያወጣበት። ሁለቱ በዚህ መካከል ተቻችለው ካልሄዱ የወደፊት ዓለማችን የምታሰጋ ይሆናል። በዚህ ረገድ የአውሮፓ መሪዎች ወደ ትራምፕ ሀሳብ የተመለሱ ነው። ትራምፕ ያቀረቡት ጥሩ ሀሳብ ነበር በፊትም። ምክንያቱም ከበጀታችሁ ቢያንስ 5%ቱን ለመከላከያ ውሉ ብሏቸው በፊት እምቢ ብሎ ነበር። አሁን እሺ ብለው እየሰሩ ናቸው። ጃፓኖችም ኮሪያኖችም እንደዛ እየሰሩ ናቸው። የሚጠበቀው አሁን አሜሪካ ተመልሳ እንደ ድሮ የህግ የበላይነት የሰፈነባት፣ ኢኮኖሚውን በስነስርዓት የሚመራበት፣ ከውጭ ያላትም ግንኙነት በስሜት ሳይሆን በስሌት የሚሄድበትን ሁኔታ እንድታስብበት እንደ አቅሚቲ ስንክሳር ለማሳሰብ ትሞክራለች። በዚህ ርዕስ ላይ ሰፋ ተብሎ የተነተነ ነገር ስንክሳር መጽሔት ላይ ስላለ ወደዚያው ጋብዛቸዋለሁ። የዛሬው ዝግጅቴ ግን በዚሁ ይጠናቀቃል። አህለን ወሰህለን።